በዚህ ዓመት 585882 ተማሪዎች ፈተናውን ወስደዋል። ለተከበሩ ፕሮፌሰር አቶ ብርሃኑ ነጋ ይድረስ። እኔ የተማሪ ወላጅ ነኝ። ትምህርት ቤት ወላጅ በተጠራ ቁጥር እሄዳለሁ፣ ሀሳቤንም አንጸባርቃለሁ። ለእርሱ ይድረስ አይድረስ ግን እርግጠኛ አይደለሁም። ለመናገር የፈለኩ ምንድነው ኢትዮጵያ ሀገራችን እንደሚታወቀው በቀኝ ግዛት የተያዘች ሀገር አይደለችም። ለሰማዕታቶቻችን ነፍሳቸውን ይማርና ኢትዮጵያውያን በሙሉ ተውጣተው ነፃ የሆነች ሀገርን አስረክበውናል። ነገር ግን ኢትዮጵያ እስከዛሬ ድረስ በእንግሊዘኛ ቋንቋ የቀኝ ግዛት ስር መሆኗን እርሱ ምን ያህል ይረዱታል? ቋንቋ የሚጠላ ነገር ባይሆንም እንግሊዘኛ ደግሞ ዓለም አቀፍ ቋንቋ እንደሆነ እሙን ነው። ነገር ግን ልጆቻችን በተወለዱበት ቋንቋና በየራሳቸው አፍ መፍቻ ቋንቋ ባለመማራቸው ነው የውጤቱ ዝቅጠትና የትኛውም የትምህርት ሚኒስቴር ወደ ኢትዮጵያ በመጣ ቁጥር የማያየውና የማያስተውለው ነገር ቢኖር ይሄ ነው። ምክንያቱም ትምህርቱ ከብዷቸው አይደለም ይሄን ያህል ተማሪ እየወደቀ ያለው፣ ከትምህርቱ ይልቅ ቋንቋው ነው። ቋንቋው አስቸግሯቸው ነው ልጆቻችን እየወደቁ ያሉትና ምንድነው የእግዚአብሔር ቃል አይደለም ቢሻሻል። ይሄ ቋንቋ ተሻሽሎ ተማሪዎቻችን በራሳቸው የአፍ መፍቻ ቋንቋና አገር አቀፍ ብሔራዊ በሆነ ቋንቋዎች ብቻ ቢማሩና እንግሊዘኛው ደግሞ ለመግባቢያነት የፈለገ በራሱ ከፍሎ ቢማር፣ ያለበለዚያ በሳብጀክትነት መሰጠቱ ቋንቋ የሚጠላ ነገር አይደለም። ነገር ግን ከፍተኛ ጫና እየፈጠረባቸው ያለው ይሄ ስለሆነ ቢሻሻል። የትኛውም ተማሪ ውጤት ባመጣ ጊዜ እኮ የሚሰራው ስራውን በእንግሊዘኛ ቋንቋ አይደለም። እንግሊዘኛ ቋንቋ ውድቅ ነው። ወደ የትኛውም መስሪያ ቤት በገባ ጊዜ ተማሪው የሚሰራው በራሱ ቋንቋ ነው። በየተወለደበት አካባቢ በየሚሰራበት መስሪያ ቤት ቋንቋ ስለሆነ ተማሪዎቻችን በምንድን ነው እየወደቁ ያሉት የሚለው ነገር ቢፈተሽ፣ ይሄ ቋንቋ ቢሻሻል። ምን አለበት በሀገራችን ቋንቋ ብንማር? እኔ እንደምሰማው አንዳንድ ቋንቋ ሀገሮች በራሳቸው አፍ መፍቻ ቋንቋ ስለሚማሩ ይሄን ያህል የተማሪ የመውደቅ ነገር የለም። ከልጆቹ አይደለም ችግሩ፣ አብዛኛውን ከማስተማሩም ችግር ነውና ይሄ ቢስተካከል። እርሱ ምን ይላሉ? እንደሚታወቀው ከጥቂት መስሪያ ቤቶች በስተቀር የእንግሊዘኛ ቋንቋ በሀገራችን ውስጥ የስራ ቋንቋ አይደለም። እናም ክቡር ፕሮፌሰር ብርሃኑ ነጋ ይህንን ነገር እርሶን ከሚያማክል ሰዎች ጋር ተወያይተው ቢታሰብበትና ቢሻሻል ለተማሪዎቻችን እውን የሚታሰብ ከሆነ ይሄ ነገር በጣም ሴንሲቲቭ እና ልጆቻችንን እየጎዳ ስለሆነ ቢታሰብበት ለማለት ነው። አመሰግናለሁ።